ቦሩ ሜዳ ላይ ዮሐንስ ፎርዝ ሰዎችን ከእስልምና ወደ ክርስትና ለመቀየር እንደዛ አይነት አሰቃቂ ድርጊት በሚፈጽምበት ጊዜ ሊቃወሙ የሚችሉ የቤተክርስቲያን መሪዎች ከሌሉ ክርስትና ተሰደው ለምሳሌ ወደ ኦሮሚያ ወደ ደቡብ ነው ብዙ ሰዎች ክርስቲያን የሆኑበት መንገድ ተሰብኮ አይደለም ያለ ስብከት በተለያዩ ፖለቲካ ጫናዎች በመንግስት ጫናዎች ምክንያት እኔ ክርስቲያን ነኝ ያሉ ሰዎች አሉ ክርስቲያን ናቸው ወይ ፍቅርን መስበክ ባልቻለ ቁጥር ክርስትና ተሰዷል ስለዚህ ተቋሙ የነገስታቱ መጠቀሚያ ብቻ ሆኗል ማለት ነው የፖለቲከኞቹ ዕቃ ብቻ ሆኗል ማለት ነው አንዲት ቤተክርስቲያን ቢኖረን ኖሮኛ ኢትዮጵያን ማድረግ ያቀተን ነበር እንዴ የኛ አንዲት ቤተክርስቲያን እንኳን ቋንቋ ብቻ የሚነገርባት ቤተክርስቲያን ናት ሀዲኛ ወላይትኛም ጭምር ሶማሊኛም ጭምር የሚነገርባት አማርኛ ትግርኛ በእኩል የሚነገርባት ቤተክርስቲያን ብትሆን እኮ አንድ ኢትዮጵያን አይደለም አንድ ዓለምን ለመፍጠር እኮ ባልተቸገረን ነበር አንድ አፍሪካን ለመፍጠር ባልተቸገረን ነበር እኛው ክርስትና ተሰዷል በቀድ አሁን ነገስታቱ ክርስትናን ለማስፋፋት ብዙዎችን ገፍተዋል የሚለው ነገር እኔ ደግሞ በኔ እይታ ትክክለኛው ክርስትና ተሰዷል ትክክለኛው ቤተክርስቲያን ተሰዳለች ያ የምንወዳት ከክርስቶስ ተቀበል ለምንላት የቤተክርስቲያን ባህሪ ካልተገለጠ ትክክለኛው ክርስትና እኮ ተሰዷል ማለት እኮ ነው የቦሩ ሜዳ ላይ ዮሐንስ ፎርዝ ሰዎችን ከእስልምና ወደ ክርስትና ለመቀየር እንደዛ አይነት አሰቃቂ ድርጊት በሚፈጽምበት ጊዜ ሊቃወሙ የሚችሉ የቤተክርስቲያን መሪዎች ከሌሉ ሐዋርያዊት ቤተክርስቲያን እኮ በስደትና በእንግልት ነው ወንጌልን የምትሰብከው እንጂ እየገደለች አይደለም ክርስትናን የምትሰብከው ማለት ካልቻሉ ክርስትና ተሰዷል ስማቸው ክርስቲያን ስለሆነ አይደለም መሪዎቹ ክርስቲያን ስለሆነ አይደለምና ይሄ የቤተክርስቲያን መሪዎች የቤተክርስቲያንን ባህሪ በሚያጠለሽ መልኩ ቢሄቭ አድርጓል ስንል ለኔ በቃ ትክክለኛው ቤተክርስቲያን በዛ ዘመንም ተሰዳለች ከድሮ ጀምሮ ከጥንት ጀምሮ ማለት ነው እርግጥ ነው ቤተ መቅደሶች ሊሰሩ ይችላሉ እርግጥ ነው ብዙ አማኞች ሊኖሩ ይችላሉ ቤተክርስቲያን ግን በዛ ትክክለኛ ባህሪዋ ቀደም ባለው ፕሪንሲፕል ከሌለች ይላል ክርስትናው ታዲያ ምንድነው ትርጉሙ የኛ ጉዳይ ምን ግዛት ማስፋት ነው እንዴ ሰዎችን ማንበርከክ ነው እንዴ ማስገበር ነው እንዴ እኛ እኮ ትክክለኛ አማኞቹ ነው አይደለም ማፍራት ያለብን ትክክለኛ አማኞቹ ደግሞ በትክክለኛው ቀደም በነገርኩሽ ፕሪንሲፕል ያመኑ መሆን መቻል አለባቸው እነዚህ አካላት ደግሞ መሰበክ አለባቸው ለምሳሌ ወደ ኦሮሚያ ወደ ደቡብ ነው ብዙ ሰዎች ክርስቲያን የሆኑበት መንገድ ተሰብኮ አይደለም ስብከቱ ቢኖርም አገልግሎቱ ቢኖርም ቀደም ያልኩሽ የናቡና ኖሪዮስ ጉዞ እስከ ባሌ ድረስ የዘለቀ እስከ ጉደር ድረስ የዘለቀ ቢሆንም የናቡነ ፊሊጶስ የናቡነ ተክለ ሃይማኖት አገልግሎት በጣም ከፍ ያለና ሰፊ ቢሆንም ደግሞ በተቃራኒው ደግሞ ያለ ስብከት በተለያዩ ፖለቲካ ጫናዎች በመንግስት ጫናዎች ምክንያት እኔ ክርስቲያን ነኝ ያሉ ሰዎች አሉ ክርስቲያን ናቸው ወይ ስለዚህ ተሰዳለች ማለት ነው ክርስትና ጫና ክርስትና ይውልሽ ፍቅርን መስበክ ባልቻለ ቁጥር ክርስትና ተሰዷል ስለዚህ ተቋሙ የነገስታቱ መጠቀሚያ ብቻ ሆኗል ማለት ነው የፖለቲከኞቹ ዕቃ ብቻ ሆኗል ማለት ነው ያ ስደት ነው እየቀጠለ የመጣው ብዬ እኔ ምረዳውና እንዲ ቢረዱልኝ ምሁራኑ እንዲ ቢረዱልኝ በጣም ደስ ይለኛልና ምን ተጠቀመችሽ ምን አተረፈን ኦኬ ቤተክርስቲያን ስትጋፋ ነበር እንዲ ስታረግ ነበር ከትክክለኛው የቤተክርስቲያን ባህሪ አንፃር ምን ተጠቀመን የታለች ያቺ አንዲት ቤተክርስቲያን ብዙ ቋንቋ እየተናገረች አንድ የምትሆን ቤተክርስቲያን እንዴ አንዲት ቤተክርስቲያን ቢኖረን ኖሮኛ ኢትዮጵያን ማድረግ ያቀተን ነበር እንዴ የኛ አንዲት ቤተክርስቲያን እንኳን ቋንቋ ብቻ የሚነገርባት ቤተክርስቲያን ናት ሀዲኛ ወላይትኛም ጭምር ሶማሊኛም ጭምር የሚነገርባት አማርኛ ትግርኛ በእኩል የሚነገርባት ቤተክርስቲያን ብትሆን እኮ አንድ ኢትዮጵያን አይደለም አንድ ዓለምን ለመፍጠር እኮ ባልተቸገረን ነበር አንድ አፍሪካን ለመፍጠር ባልተቸገረን ነበር ስለዚህ ያለችንና በእጃችን ደርሳለች የምንለው ተቋም ቅድም በሚልሽ ባህሪያት ልትገለጽ ካልቻለች የተሰደደችው ቤተክርስቲያን ናት በነገስታቱ ጫናና በቤተክርስቲያን አንዳንድ ሆዳደር አመራሮች ምክንያት በትክክል የተሰደደችው ቤተክርስቲያን ናት አሁን ትግላችን እሷን ቤተክርስቲያን በትክክል እንያት ነው እሷን ቤተክርስቲያን በትክክል ማየት ስንችል እኔ እንደ ሀገር መፍትሄ የምናገኝ ይመስለኛል በነገራችን ላይ ማለት ነው